አሁን ያለንበት ጊዜ ከባድ ነው። እንደ ሰው መሆን የሚፈትን ጊዜ ነው። ይሄንን ለሚያዩ በጾታ አምሳዬ ለሆኑ ወይም ለሰው ልጆችም ሁሉ ምለው ነገር ከባድ ጊዜ ሰውነታችሁ እንዳያሳጣችሁ ትክክለኛውን ነገር ከማድረግ ሁኔታና ያላችሁበት ነገር አይወሰዳችሁ። በቀኑ ፍጻሜ ሰው ልጅ ሁሉ ከመሞት ወደ ኋላ አይደለም። ሁላችንም ወደዛ ነው የምንሄደው። ነገር ግን ከሰው አትነሱ። ሰውን ሰው ከሚያደርገው ባህሪው ማሰብ ከመቻሉ ማመዛዘን ከመቻሉ ከተፈጠረበት ከተከፈለለት መስዋዕትነት የሰው ልጅ ቆሞ ለመሄድ ከቤተሰብም ከአካባቢውም ከሁሉም የተከፈለለት መስዋዕትነት አለና ከሱ አትነሱ። እውነተኛውን ነገር ከማድረግ አትቦዝኑ። በየትኛውም ሰዓት እጅግ ከባድ ቢሆንም መጨረሻችን ሁላችንም ወደ መሞት ስለሆነ እውነትን ይዘነው ይሁን። ዘመን የሚሻገረው መልካም ነገር ብቻ ነው። የተሰራውም ነገር እሱ ስለሆነ ይሄንን የምናልፍበት ጊዜ ይመጣል። ያን ስናልፍ እኛ ለመልካም ነገር እንደታገለን እንዲያስቡልን እንፈልጋለን።